ስራቸው አይገለጽም አይደለም የተደበላለቀ ነው ቴንክ ዩ ይቀማሉ እኔ እኮ ይቀማሉ ስል ማንንም አያምነኝም አንቺ ተከራከርሽኝ አይደል ይሄው አቀጣለት እዛ ሰፈር ወይ አስለም ወሳለን አይደል አብዱልጢፍ እንዴት ላርጎ ቀለበቱን ይዤ መጥቻለሁ ቀስ ብለህ ተረጋግተህ ያው ተንበርከክ ስላት እንደዚህ ስታረግልህ እሺ ልንበርከክ በአንዴ ይፈተና እየቁ መንበርከኩ አሃ ቀለበት መጀመሪያ ራሱ በእጁ ነው ይዘው የመጣው እንደሚይዘውቹ ነበር ማምጣት የነበረባቸው አንቺ ወደዚህ አርጊ ገበታ ሰጠች ፍጥረቱን እናያለን ቾኮለ ከማድረጉ መጀመሪያ ሳያው ውልውል ሳያረግ ነው ያረጋባት አው እንደዚህ አርጊ ቀስብለሽ አው ለሰዎቹ ለሰይቦቹ አው በደንብ ሄሎ አው በደንብ ሳይ በዚህም በዛው በደንብ ሳያቸው አላዩ እሺ በቃ ተይቂ ገለጻ ተጣላለ ቾኮላ ያለ ሰላም አለይኩም ሄሎ እንደዚህ ነው ማድረግ የነበረብሽ ይሄው እንደዚህ ሄሎ ሹፍ ሁሉ ባይ ሄሎ እሺ ሂያ ሂሆ ይጣጋ ጊጭ ማርያም ትችላለህ ተባረከላህ ብያለሁ ማሻአላህ ተባረከላህ ወከም በሰላም አይዋ መልካም ትዳር ብለናል አንተ ገደልከኝ እኔ አልችልም በስመ አብ አይዋ ትችላለህ በጣም ተቀራረባለ ከላይ የኔ ባለቤት ታውቃታለህ እርግጠኛ ነህ ተው የኔ አይደለችም ታችኛ አገባች እንዴ በጥርጣሬ ነው እኔ የምልህ ሌላ አገባች አሉ እንዴ አልሰማህም እርግጠኛ ነህ ሰርግ አልተጠራም ማለት መደገስ አልፈለጉም ማለት ነው በቃ አንተ ሌላ አገባ እኔም አገባው እሷም አገባች ያለ እኮ ነው መለዋወጥ ይሻላል አረ ጥሩ አይደለም መለዋወጥ እንዴት ጥሩ ነው ስለ ያው እኮ አንድ ሰው ባንድ አይረጋም ጋዱ የፈለገው መለዋወጥ ምን አባዘገኝ አብረን አደርን እንዴ ሰማት አየሩን አይቶ መቀየስ ነው አየር አይቶ መቀየስ ጥሩ ነው ያስፈልጋል አረ ተው እርሶ ትልቅ ሰው አይደሉም እንዴት ይበክሩናል ታዳጊ ልጆች ነን አብሶ ወንድ አየር ይቀየራል አይ ወንዱ ነው ሴት ናት የምትቀይረው አይደል እንጃ እንግዲህ ከባድ ጥያቄ ነው እርሶ ተጥሷል ተከዷል በድሮ ይወጡ እኔ ሳይሆን በሌላም እንደማየው እንደዚህ አሁንም ባለ ትዳር ነው እኔ አይደለም እስካሁን እንደው አረጃውሽ ባታወጣ ለምን እሺ ከኔ ጋር እኔ ናግባኝ ሐሳብ ልቀይር ቢኒ እኔ ናግባኝ እሱ ሐሳብ ቀይረ አየሩን አይቶ መቀየስና አላልከም አየሩን አይቶ ይቀየሳል አይ እንግዲህ ቆይ ብዙ ምርምር አለ ዘርጥናት ማለት በንስጥር ጫወታ ነው ሁሉም ነገር አረ ችግር የለም እንደ ባይስ እኮ ራሴን ያላቃቀቁ ሰውዬ ባይስ ነው ባይስ ይባው አግባኝ ትለዋለች አግባኝ የምልጣት አታግባኝ ነው በተቃራኒ ነው ተቃራኒ ይሆናል ኦኬ ሴት ልጅ ኮራ ስትል ነው የሚያምረው አዎ ኮራ ስለ እንደነ ኮራ ስትል አንቺ ለማንኛውም ኮራ በይ ኮራ አልኩኝ ሚስቴንማ አሳልፈያል አሁን እኔ ብኛት ያጠገብ ይያለው እኔ አላምንም ለምን እንደዚህ አንተ ጎን ለጎን ናችሁ እንደዚህ ያንቀፍካል ለግባት ያለ ብዙ ጥርጣሬ በጣም ነው እንዳፈርከው ብዙ ጥርጣሬ አለ እኔ ለመስበር አልችልም ሌላ ቦታ ከሆነ እንጂ ራቻሊ ስማ እና እዛ ሰፈር ጎረቤት ነው ሚስቴ ሰፈር እዛ እና ባየጋ ብዙ ቀን ልጅ ስራ እየሰራሁላችሁ እና እንደኔ ሌላ ወንዶች አሉ አይደል ብዙ ወንዶች
አዎ እንዲህ እውነቱን ተናገር። ብዙ ወንዶች ይዘይራሉ እየሄዱ አይደል? እዛ ይሄዳሉ፣ ግን እንደ ድሮ አይሄዱ። አሁን በፊት ነበር። አሁን ቀነሱ። አባይም ይቀንሳል አይደለ? ሰለቻቸው። ሰዎቹም እንደ ድሮ አይደሉም፣ አረጁ። ኧረ እባክህ እውነት እኮ ሲወጣ እንዲፈልጎሽ ይመጣል። ሁሉም ነገር እኮ ይቅማሉ አይደል? ጉልበትህን ይቅማሉ አይደል? አዎ ከዛ የሚመጡት ልጆችም ይቅማሉ። አዎ ያውቃል ቀላል ዙርባል። አሁን ግን ቀንሰዋል። ሰሞኑን በቃ እየተቃመ ነበር በኃይለኛው። ሰሞኑን በጣም እየተቃመ ነበር። ያው ብሽቁ አየር ላይ ነበር። ረመዳን ውስጥ ነው አይቀነሰው። ረመዳን ውስጥ ቀነሰ። ከረመዳን በፊት እየተመጣ ይቃም ነበር። አዳር ይቃማል። ይቅማሉ። ማታ ማለት አድረው ይሄዳሉ። አድሩም ቅመው ነው የሚሄዱት። ቀን ብቻ ቅመው ወደ 12 ተኩል ይሰራጫሉ በባጃጅ። ወደ መሰራጫ ክፍል እነማ አሉ አንዳንድ ስራ ፈቶ በቃ እንትን ያሉት ዝም ብሎ ስራ እኮ ፈተው አይደለም። ስራ አላቸው፣ ግን ያው ስራቸው አይገለጽም። አይደለም የተደበላለቀ ነው። ቴንክ ዩ ይቅማሉ። እኔ እኮ ይቅማሉ ስል ማንም አያምነኝም። አንቺ ተከራከርሽኝ አይደል? ይኸው ሀቃታለት እዛ ሰፈር ነው ወይ አስለም ወሳለን አይደል? ቀማቸው በጣም ያለው አዎ ጅሌ እሷም ትቅማለች አፏ ብላ። እ በእናታ እያላይ ነው እሱ በሷ ይብሳል። እንደውም በሷ ይብሳል ሰውየው ወላይታ አይደለም እንዴ? ኧረ ተው ሚስጥር አታውጣ። በቃ ከዚህ በላይ ቀኝን ያስፈልግ አባቴ። አዎ እኔ ስናገር እኮ አላስቀርም። አዎ ትንሽ ጥሩ ሰው እኮ እንደዚህ። አዎ ወይ ጅሌ ሰላም አለው። እሺ ምን ማለት ጋበዝው ወይ በዚህ ጫወታ? ኧረ ጠጣና ጀበናውን እንዳላምጣለት አባቴ። እኔ ለፍልፍ ያቃተኝን አንተ በአንድ ጊዜ ጀበናው ይከብደኝ ይሄዳል። እዛ ሰፈር ይቅማል። እዛ ሰፈር ነው እነሱ ሰፈር ነው። ዘና እየተባለ ሚስጥሩን ያውቃል። አንተ በአንድ ጊዜ ሚሴጅ ሰጠኝ። እኔ ለፍልፍ ስንት ዓመት አይደለም ሀቅ እንዲወጣ ሰው እንዲያምነኝ ፈግ አንተ በፊት ብዙ ትጨነቅ ነበር። አሁን ተረጋግተሃል። አራው እዛ ሞባይል ቦታ እድሜ ለሷ እዛ ታች ሱቃ ምሰራ ጊዜ ሞባይል ጥገና በምሰራ ሰዓት በጣም ይከቡ ነበር እኮ በቃ ያፍሉ ነበር። እውነቱን ነው። የሀገር ሴት በቃ በሴት ተከብቤ ነበር ራሱ እንዴት እንደምሰራ ያጨናንቀዋል። ሌላው ዝም ብሎ ስልክ እንደሚያሰራ ስራ ነበረኝ እኮ ግን አሰሩብኝ እንዳልሰራ ያው ምቀኛ ታውቃለህ። ይብላኝ ለእናንተ ላጋንንት ለሰገዳችሁ በሩጫው በትምህርቱ በንግዱ ዓለም በትወነው ይበልጡኛል ብላችሁ ጓደኞቻችሁን ያሰናከላችሁ ለሁለት አምላክ የሰገዳችሁ ጓደኛችሁ ተኝቶ እንዲቀር በዳዲ ወደ ጠንቋይ ቤት የገባችሁ ለአሽክላ የሰገዳችሁ ለሟርት የገበራችሁ ይብላኝ ለእናንተ አሰብኩት ስቃያችሁን በሰማይ ቤት በማያንቀላፈው በሳት ባህር በሳት ሰንሰለት አንገታችሁን ታስራችሁ በግርብረት ተጠፍንጋችሁ በሞት መልአክ ስትሰቃዩ ይብላኝ ለእናንተ እነሱስ አንዴን ከንቱ ዓለም ግርግር ዓለም 30 እና 40 ዓመት ለማይሞላ ያልጋ ቁራኛው ነው አንድ እንጀራ በሽሮ ተበልቶ ለሚያልፍ ዓለም ነገ ወደ አምላካቸው ወደ በቀኛቸው ይቀመጣሉ። የሚያደርጉት ኃጢአት ሁሉ በልቦናቸው አይደለምና ይብላኝ ለእናንተ ለቀናችሁ ሊበልጤ ነው ብላችሁ ላሳሳታችሁ ከሌላችሁ ብር ላይ ተበድራችሁ የሰዎች እድል እንዲሰናከል የሰዎችን እድል በልታችሁ ሴቶች ሰርተው እንዳይወጡ ማዕፀናቸው እንዲሸት እንዳይወልዱ የምታደርጉ ወንዶች አይነ ጥላ ይዟቸው እንዳይነግዱ እንዳይሮጡ እንዳይተውኑ የምታደርጉ ይብላኝ ለእናንተ ለውዳቂ ድኩማኖች ለሁለት አምላክ የሰገዳችሁ ኮፒ ሊንክ ሸር አድርግለት። አስተውል ወገኔ፣ ወንድሙን ገሎ እሱ መኖር የሚፈልግ እህቷን ገላ መኖር የምትፈልግ ለዚህ ነው መከራው በዛ ልክ። አያስተውል ህዝብ ደግሞ ይገለበጣል። እና ወገኖቼ ለራሳችን ስንል እናስተውል ለማለት ፈልጋለሁ። ያው እኮ ከሰው ልጅ ተፈጥሮ ምቀኛ ያጣል። በሆነ ነገር በቃ ሳይ በርበሬ ቅመም ዘይት ብዙ ምቀኛው ራሱ ማለት ነው። ስማ ያሰራብህና ባክ አሰሩብኝ አትበል ወጥተህ ስራ ይላል ራሱ ያሰራብህ ራሱ ያሰራብህና በመስራት አትመን ስራህን ዝም ብለህ ወደፊት ወደ ኋላ ይልሃል። በቃ ቡና ጠጣው እና እንትና ኒሞና ቡና አስተው የሰው ልጅ ባሪክ ብዙ ነው። ስራ ይመችህ አባቴ።
ግን ያ ሁሉ ሰው አትጨነቅለት አንዴ አላልጨነቅለት ለካሃዲ በቦስክ በጥፊ በርግጫ ያልከው ታልፈዋለህ። እስታይ ዝም ብለህ ካዘንክለት ወይኔ ብለህ አንገት ከደፋ የለም ከሰር አይደል አስጋደር አለ ብለህ አንተ ማንካት አለብህ። ይመቻ እንደ አብረ ጎዳና መንገድ ጠራጊ የለም። የባይስ ወንድም ነው መሰለኝ ቃሉ ያጎት ልጅ ነው። ያጎት ነገር መሆን አለበት። ከባይስ ጋር ይመሳሰል ወይ ዝም ብሎ የጠው ተናገር አለ። እኔም ቢላይ ሳይራሱ እኮ ፊቴ በጣም ፈገግ ይላል። ያ መቻዋለሁ ደሞ ድክም ራሴ አራና ድክም ይላል። አልፈልግም ይሄን ጨዋታ በቡና ብቻ አትፋታው እያለኝ እኔ እንደውም ከፈለኩ ነፃ መጋብዛቸዋለሁ። ቡናም ባያስፈልግም ዝም ብሎ አገልግሎት መስጠት የለም። ምን ችግር አለ? ቆይ ከአንድ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች ሰው አይን ማትገባ ደፍራችሁ ስትሉ ለአንዳንድ ወንድ ሐዘን ተስፋ ለመቁረጡ ምክንያት የምትሆነው ክፉ ሴት እንዳለች ረሳችሁት? ምን ነው? ለብቻቸው የቆሙ ሰዎች ያስቀኑኛል። በሰው የሚገፉ፣ በሰው የሚጠሉ፣ ስማቸው የሚጠፋ፣ የሚብጠለጠሉ፣ በሆነውም ባልሆነውም ደመ መራራ የሆኑ ሰዎች በጣም ያስቀኑኛል። እንደዚህ አይነት ሰዎች ጋር ነው እውነት ያለው፣ ሀቅ ያለው፣ ንጹህ ልብ ያለው እንደዚህ አይነት ሰዎች ጋር በጭራሽ ቂም መያዝ አያውቁም። ፊት ለፊት ነው ስሜታቸውን፣ ህመማቸውን፣ በአጠቃላይ ውስጣቸው ያለው ነገር ሁሉ የሚያሳዩት። መደበቅ መሸፋፈን የሚባል ነገር አያውቁም። ሊሰድቡ ከፈለጉ ፊት ለፊት ይሰድቡሃል። ከጠሉ እንደሚጠሉ ይነግሩሃል። ከወደዱህም እንደሚወዱ ይነግሩሃል። ነገር ግን በጭራሽ አያስመስሉም። እንደዚህ አይነት ሰዎችን ነው ወዳጅ ማድረግ ያለብን። ከጀርባ የማይወጉህ የማይክዱህ፣ አስመስለው አጋድመው የማያርዱህ እንደዚህ አይነት ሰዎች ናቸው። ታዲያ እንደዚህ አይነት ሰዎች ናቸው በሰዎች ዘንድ እጅግ በጣም አብዝተው የሚጠሉት፣ በሐሰት የሚከሰሱት፣ ስማቸው የሚጠፋ፣ በየአደባባዩ ሲጠለጠሉና በጣም ብዙ ጠላት ሲኖራቸው የምትመለከተው። ወደው እንዳይመስል ሰዎች የሚጠሏቸው ማስመሰል ስለማይችሉና ልክ እንደሌላው ሰው ተደባብቀው ተሸፋፍነው ከጀርባ መውጋት ስለማያውቁበት ነው። ሁሉ ነገራቸውን ፊት ለፊት ነው የሚናገሩት። ስለዚህ ሰዎች በቀላሉ ታርጌት ያደርጓቸዋል፣ ይጠሏቸዋል። አስገራሚው ነገር ይሄ አይደለም። አስገራሚው ነገር የፈለከውን ያህል ብትጠላቸው፣ ስማቸውን ብታጠፋ፣ በሐሰት ብትከሳቸው፣ በአደባባይ ወስደህ ለፍርድ ብታቀርባቸው በጭራሽ ሰብረህ ልታስቀምጣቸው አትችልም። ሚሊዮን ጊዜ ብትጥላቸው፣ ሚሊዮን ጊዜ ተነስተው ቀጥ ብለው ይቆማሉ። ልታጠፋቸው አትችልም። ምክንያቱም ሁልጊዜ ፈጣሪ ከእንደዚህ አይነት ሰዎች ጋር፣ ፈጣሪ የአፍህን ሳይሆን የልብህን ነው የሚያየው። ልብህ ንጹህ ሆኖ አፍህ ምናልባት የቆሸሸ ከሆነ አፍህ ነገ እንደሚነጻ ተስፋ ያደርጋል ፈጣሪ ባንተ። ነገር ግን ልብህ ከቆሸሸ በጣም አደገኛ ነው። ምክንያቱም በአፋቸው ማር እያዘነቡ ከጀርባህ ግን አጋድመው የሚያርዱህ በጣም ብዙ ናቸው። አስደናቂው ነገር እንዲህ አይነት ሰዎች ናቸው እዚህ ዓለም ላይ የሚከበሩትም የሚወደዱትም። ሰኔ 30 በደስታ ጊዜ የማይሰማን ማን አለ? በጥሩ ጊዜ የማይከበን ማን አለ? በምቾት ጊዜ ስማችንን እየጨምሮ የማይጠራን ማን አለ? ማን ማይከበን አለ? ሁኔታ ሲለወጥ ሲመቻች፣ ነገሮች ጥሩ ሲሆኑ፣ ሲያምርብሽ፣ ነገሮች አሪፍ ሲሆኑ ማን ነው አጠገባችሁ የማይኖረው? በመከራ ጊዜ ማን ይሆናል? አንድዬ ብቻ ነው አብሮ የሚሆን። ወገኖቼ በመከራ ጊዜ የሰማችሁ በደስታ ጊዜ በከበቧችሁ ሰዎች እንዳቀየሩት። በመከራ ጊዜ የሰማችሁን በምቾት ጊዜ ባገኛችኋቸው ሰዎች እንዳቀየሩት። በመከራ ጊዜ የሰማቸውን በምቾት ጊዜ ባገኟቸው ጓደኞች ቀይረውታል። በመከራ ጊዜ የሰማቸውን መከራው አልፎ በደስታ ጊዜ ባገኙት ቁስ ቀይረውታል ብዙ ሰዎች። አሁን አውልቁ፣ ልጃችሁ ላይ ያለውን ነገር ጣሉ፣ በዚያ እንሄዳለን። ማን አለ በመከራዬ ጊዜ ሰማኝ?
በሄድኩበት መንገድ ደግሞ ከኔ ጋር ለነበረ በጨለማው ሰልፍ ያልጣለኝ ቃሉን ጠብቆ አብሮኝ ሆኖ ድምጹን ያላረቀብኝ እዚህ ጭንቅ ሰዓት እንኳን መጥቶ የሚናገረኝ መኖሪያ ስፍራ የሚመርጥልኝ አብሮኝ ያለ ፊቶች ሲለወጡብኝ ያጎት ፊት ሲቀየርብኝ ከኔ ጋር የነበረው ስሜ ላይ ጨምሮ ይጠራኝ የነበረው ፊቱ ሲቀየር ያልተቀየረብኝ በመከራ ጊዜ የሰማኝ እኔ አለኝ አላችሁ እሱ በማንም አለውጠው በ7 ቢሊዮን በ8 ቢሊዮን የዓለም ሕዝብ አለውጠው መጠራረግ መብቱ እግዚአብሔር ብቻውን በቂ። አስመሳይ ሰዎች ሁሉም ሰው ጋር ይግባባሉ። ሁሉም ሰው ወዳጃቸው ነው። የመጣውም የሄደውም ሌባውም ቄሱም ምስኪኑ ደሃው ሀብታሙ ሁሉም ወዳጃቸው ነው። አስመሳይ ሰዎች ብዙ ጊዜ ተቀባይነትን ለማግኘት ስለሚሮጡ የሁሉም ሰው ጫማ ለካቸው። እመኑኝ የራሳችሁን ከሆናችሁ ሁሉም ሰው አይወዳችሁም። በቃ ሁሉም ሰው ወዳጃችሁ አይደለም። እርማችሁን አውጡ። አስመሳይ ሆኖ ከሰው ተቀባይነት ከማግኘት ራስን ሆኖ ጠላት ማፍራት ይሻላል።